ዛሬ ጀዋር መሐመድን ብትገል አንተ ይትን ያ ህዝብ ዝም ብሎ የሚተኛ መሰለ? ኦሮሞ ብቻ መሰለ ዝም የሚለው? እኛም አገውም ቅማንትም ሌላውም ብሔር ብሔረሰብ የሚነሳበት ጊዜ ይሆናል። የማይቆም እሳት አትለኩሱ። ጀዋርን የጠላችሁት እስላም ስለሆነ ነው። ጀዋርን የጠላችሁት ኦሮሞ ስለሆነ ነው እንጂ ጀዋር አማራ ቢሆን ኖሮ ሐውልት ይሰራለት ነበር። ላናሳምነው ጽጌ ሐውልት የምትሰሩ አይደላችሁ እንዴ? ላዩ ላይ ሸንቶ ለሞተ ለነ ማን ነው? ይሄ ማን ነው? ደመቀ ዘውዱ ነው ማን ይባለው? እሱንም ሻማ ያበራችሁ የምትዘክሩት አይደላችሁ እንዴ? ጀዋር እኮ የናንተ ሙሴ እኮ ነበር። ጀዋር የናንተ የዘመኑ ሙሴ ነበር። ብታቁበት ኖሩ ለናንተ ለአድሃውያኖቹ ጀዋር ለናንተ ሙሴ ነው። ዛሬ ይገደል የምትሉ ነገ ግን ጦርነት እያወጃችሁ ያላችሁት እናንተ